አስተማሪና ምናልባትም የሰዎችን እውነተኛ የህይወት ታሪክ ስናዳምጥ እኛ ወደፊት ላሰብነው የህይወት መንገድና አቅጣጫ መስመርና አቅጣጫ ያስይዛል በሚል ሐሳብ ዛሬ በአገረ ካናዳ ረጅም ዓመት በኖሩበት የህይወት ልምድ ያለፉበትን የህይወት ታሪክ እንዲያጋሩን እንግዶችን ይዘን ቀርበናልና ክቡራን አድማጮቻችንና ተመልካቾቻችን ከአራስ ከግለሰቦቹ አንደበት የራሳቸውን የህይወት ታሪክ እንድታደምጡ ብዙወርቅ ሚዲያ ዛሬ እንግዳ አድርጎ አቅርቧቸዋል። ተከታተሉ። ተመልካቾቻችን እንግዲህ አሁን እንግዳዬ ቤት ደርሻለሁ። እንግዲህ ወደ ውስጥ ልገባ ነው። እንግዳው ማን ነው የሚለውን ነገር አብረን የምናየው ይሆናል። ወደዛው እንሂድ። ሰላም ጤና ይስጥልኝ። ከዚህ እንደምን አለ? ሰላም ነው? እንደና ነው? ቤት ድረስ መተናል። እሺ ጤና ይስጥልኝ ተመልካቾቻችን። ዛሬ ቀደም እንዳልኳችሁ አንድ እንግዳ አለኝ። ያ እንግዳዬ ማን ነው የሚለውን አብረን የምናየው ነው ያልኳችሁ። ይሄው ዛሬ በቤቱ ተገኝቼ አብረን ቁጭ ብለን እንገኛለን። አሁን ያላችሁት በዚሁ በብዙ ሚዲያ ላይ ነው ያላችሁት። እንግዲህ እንግዳዬ ምን እንደሚል ከምን ተነስቶ የት ደረሰ ማን ነው የሚለውን ከራሱ አንደበት የምንሰማ ይሆናል እና ወደ ጥያቄና መልሳችን እንሄዳለን። ጤና ይስጥልኝ። ጤና ይስጥልኝ አቶ ያሬድ። እሺ እንግዲህ ለተመልካቾቻችን ሙሉ ስምህን፣ የት ተወለድክ፣ የት አደግክ የሚለውን እንደው አጠር አድርገህ ለተመልካቾቻችን ብትገልጽልን እስቲ። ስሜ ከበደ ኃይለ ማርያም አባተ ይባላለሁ። ግን የሚጠራው በኢትዮጵያ ውስጥ እያለሁ ከበደ ኃይለ ማርያም ነው። የተወለድኩት ደብረ ሲና ነው። በተወለድኩ በ6 ወሬ አሰብ ነው የገባሁት ከእናት አባቴ ጋር። ከዛ እዛው ነው የተማርኩት፣ እዛው ነው ያደግኩት፣ እዛው ነው የኖርኩት እስከምወጣ ድረስ እና አሰብ ነው ያደግኩት። በቃ የ6 ወር ልጅ ሁኜ እዛ ነው ያደግኩት። ሌላ ሀገር አላውቅም። ከኢትዮጵያ የወጣህበት ጊዜ መቼ ነው? ወይም የመጀመሪያ ከኢትዮጵያ ወጣሁ መቼና የት ነው የሚለውን እስቲ። ከኢትዮጵያ የወጣሁት ያው በጦርነት የኤርትራና ኢህአዴግ ጦርነት በኢትዮጵያ ላይ በወረራ ሲያደርጉ ሌሊቱን ነው ከአሰብ የወጣሁት። ቤተሰቦቼን ይዤ ወደ አዲስ አበባ ገባሁ። ከአዲስ አበባ ቀጥታ ሞያሌ አድርጌ ኬንያ ነው የገባሁት። ኬንያ ምን ያህል ጊዜ ቆየ? ኬንያ ወደ 9 ዓመት ቆየሁኝ። ከዛ ከኬንያ ያው የሀገር መኖሪያ ባለኝ ቅልጥፍና ያው ልክ በአመቴ የሀገር መኖሪያ ሳገኝ ከዩናይትድ ኔሽን ኤዱኬሽን ፕሮግራም ሹፌርነት ተቀጠርኩ። ከዛ ወደ ሱዳን ላኩኝ። ከሱዳን ከጆን ገራንግ ጋር ትምህርት ቤት እዛ ሰራ ነበረ። ከጆን ገራንግ ሲሞት ቀጥታ እንደገና ወደ ኬንያ መጥቼ ዩናይትድ ኔሽን ኤዱኬሽን ፕሮግራም እዛው ቀጠልኩኝ። እዛ እየሰራሁ ያለው አለቃዬ የካናዳው አምባሳደር ኬንያ ውስጥ አለቃዬ ስለነበረች ከበደ እኔ አሁን ወደ ሩዋንዳ ሄዳለሁና አንተ ይዤህ ልሂድ አለችኝ። አይ እኔ ልጆቼን ለማምጣት ፈልጋለሁ አልኩ። እሷ ሩዋንዳ ሄደች። እኔ እንደገና ወደ ሱዳን ስራ እየሰራሁ ልጆቼን ከአዲስ አበባ ከነባለቤቴ እንድትመጣ አደረኩኝ። እነሱ ሲመጡ ልጆቼን እዛ አስተማርኩ። ከዛ ቀጥታ ከበደ ቤት እኛ መሄዳችን ነው ጨርሰናል ሲሉ አይ እኔ አልሄድም ስል ቤተሰብህን ብቻ እሺ መላክ አንችልም አንተ ከሄድክ ትችላለህ ሲሉኝ እሺ እሄዳለሁ አልኩ። ኢንተርቪው ያደረጉኝ፣ ሜዲካል አደረኩ። ወዲያውኑ ምንም ወደ ካናዳ ገባሁ። ኦኬ ካናዳ የገባህበት ጊዜ መቼ ነው? በ1999 በአውሮፓ አቆጣጠር ማርች 8 ቀን ነበር። የዛሬ ስንት ዓመት ማለት? 26 28 እንደዚህ ሆነ። ኦኬ በዛን ወቅት ካናዳ ውስጥ የመጀመሪያ ስትገባ የት ከተማ ነው ያረፍከው?
ያረፍኩት ቀጥታ ከፕሌን እንደወረድኩ ከቫንኮቨር ለ5 ቀን እንትን አለ እንግዶች መቀበያ ላይ ከዛ ቤት ተፈልጎልኝ ልጆች ስላሉኝ በርናቢ ገባው እስካሁን ያለሁት በርናቢ ውስጥ ነው ያለሁት ኦኬ በርናቢ ማለት ቫንኮቨር ውስጥ ብሪቲሽ ኮሎምቢያ ውስጥ የሚገኝ አንድ አነስተኛ ከተማ ማለት ነው አዎ ልክ ነው ቫንኮቨር ማለት ትልቁ ነው ስሙ ነው ግን በርናቢ ሲቲ ይባላል ያን የቫንኮቨሩ አስተዳደር ነው ይሄ ሲቲ እንደ ትንሽ ከተማ ማለት ነው እንደ ደብረ ብርሃን ምናምን እንደምንለው ኢትዮጵያ ውስጥ እንዳለ ኦኬ እንደዛ እንግዲህ በወቅቱ ወደ ካናዳ ቫንኮቨር መተ በዚህ በባርናቢ ከተማ አረፍክ በመቀጠል አንተ በዛ በመጣበት ጊዜ ምን ያህል ኢትዮጵያዊ ነበሩ እዚህ በባርናቢ ከተማ በቫንኮቨር የሚኖሩ ምን ያህል ብዛት ያላቸው ኢትዮጵያዎች ነበሩ በግምት ከ1000 በላይ ነበረ ያው በዛ ወቅት ኢትዮጵያና ኤርትራዊ አንድ ላይ ነበር ኮሚኒቲ ውስጥ ከተለያዩ በኋላ ነው ያመጣሁት ግን ብዙ ኢትዮጵያኖች እንደነበሩ አቃለሁ እና በዛ ዕለት ቢያንስ 1000 በላይ ሆናል ብዬ እገምታለሁ እንግዲህ እዚህ ከገባህ በኋላ ካናዳ ውስጥ ገብተህ ኑሮ ጀምረህ እንደው ምንድነው ያስገረመህ ነገር ካናዳ ስትገባ ምን የተለየ ነገር አየ አዎ በጣም ያስገረመኝ ቀጥታ እንደመጣው ስራ የሚባል ነገር ልሰራ አልቻልኩም ለምን ልምድ አለ ሆይ ስንት አመት ሰራ የሰራህ የሚለው ነገር በጣም አስጨንቆኝ ነበር እና በጣም ገርሞኛል ወዲያው እኛ ድሮ ስንሰማ ውጭ ሀገር ወዲያው ስራ ገብተህ ወዲያው ገንዘብ ታገኝ ነበር ይመስላል ስለዚህ በጣም ተጨንቄ ነበር ግን ሰው መከረኝና ትምህርት እንደወስድ አደረገ 1 አመት ወስጄ በዲፕሎማ ይሄው እዛ ለሰርቲፊኬቱ በዲፕሎማ ሜንታል ሄልዝ እንትን ብዬ እስካሁን ድረስ ከመጣሁበት ጀምሬ ሜንታል ሄልዝ አንድ መስሪያ ቤት እየሰራሁ ነው ያለሁት ኦኬ በሜንታል ሄልዝ ስራ ላይ ካውንስለር ሆነ ነው የምትሰራው ለምን ያህል አመት አገለገልክ በዚህ ስራ ላይ እስካሁን አሁንም እየሰራሁ ነው ጥሮታ ወጥቼ እንደገና መስሪያ ቤቱ ፈቅዶልኝ እየሰራሁ ነው ሙሉ ሽፍቴን እንግዲህ ከመጣህ ጊዜ ጀምሮ ስንት አመት ሆነው በዚህ ድርጅት በዚህ መስሪያ ቤት ስትሰራ እዚህ መስሪያ ቤት 2003 ጀምሬ ነው በጊዜያዊ ነበር የምሰራው በሳምንት 2 ቀን አሁን ግን በቋሚነት ነው የምሰራው በቋሚነት ነው የምሰራው እንግዲህ በመቀጠል ከቤ እዚህ ያሉ ቫንኮቨር ከተማ በአቅራቢያ በዚህ አካባቢ የሚኖሩ አበሾች ኤርትራውያኖች ኢትዮጵያውያኖች ስላንተ በርካታ አስተያየት ይሰጣሉ በጣም መልካም ሰው እንደሆንክ ለተቸገረ እንደምትደርስ ብዙዎችን እንደረዳ ብዙ ነገር ሰምተናል አቶ ከበደ ባህሪው በጣም የሚደንቅ ስብዕና ያለው ሰው ነው መቼም ሰውን ሆኖ ሰውነት የሚገልጠው ሰው አቶ ከበደ ነው ብዬ አምናለሁ ለማንኛውም ሰው ሲሞትም ሰው ሲዳርም ችግር ሲኖር በማንኛውም መልኩ ፈጥኖ ዳሽ ማነው ከበደ ነው without any condition without any privilege ለማንኛውም ሰው የሚደርስ ማነው ከበደ ነው ከበደ ትክክለኛ ፐብሊክ ሰርቫንት ነው he born for that ቤተሰቡን አክባሪ ባለቤቱን ወዳጅ ለልጆቹ በጣም ቀና አመለካከት ያለው በጥሩ መንገድ እየሄደ ልጆቹን የሚያስተምር አባት ነው በአባትነት በጥሩ ወንድምነት ደግሞ ካልክ ወንድም ልታደርገው መከታ ሊሆን የሚችል ወንድም ነው እኔ አንድ ከዛ በፊት የምጠይቀው ጥያቄ እነዚህ ሁሉ ከጀርባችን የተሰቀሉ ትልልቅ ምስክር ወረቀቶች ትልልቅ ሽልማቶች ይታየኛልና እነዚህን ሽልማቶች ለማግኘት ያበቃ የትኛው እንደው ትልቅ በጎ ስራ ሰርተህ እንደሆነ እንደው አንዱን በትገልጽ አዎ እኔ ያደኩት አሰብ ውስጥ ነውና አሰብ ውስጥ የዘርና የሃይማኖት ልዩነት የሌለበት ከተማ ነው እና ሁሉም በአንድ ነው የሚኖረው በፍቅር ነው የሚኖረው እና እዚህ ስመጣ ልክ እንደዛ አገኘሁኝ ኤሪትሪያኑም ኢትዮጵያውም በአንድ ላይ እንትን ሲል የተለየ ሲሆን በቃ ኮሚኒቲ ውስጥ
ገብቼም እንድሰራ ያደረገኝ እሱ ነው። ሁለተኛ ደግሞ በጣም ኤሪትሪያኖችና ኢትዮጵያኖች በፍቅር አንድ ላይ በሞትም በሐዘንም ሳይ አስገረመኝ እና ይሄ ልክ አሰብን እንደተወለድኩበት ሀገር ነው የምቆጥረው። ለምን የ6 ወር ልጅ ልክ አሰብ መስሎኝ እችን ከተማ ለመልቀቅ ስላልፈለግ አስገርሞኝ በቃ በፍቅር እነሱ ጋር ለመኖር ነው የቻልኩት። እንግዲህ የበጎ አድራጎት ስራ ለመጀመሪያ ጊዜ እንድትጀምር እነዚህ ኤርትራውያኖች ኢትዮጵያውያኖችን አበሾችን ለመርዳት ለመጀመሪያ ጊዜ የተነሳሳህበት ጊዜ መቼ ነው ታስታውሰዋለህ? አዎ እኔ ያን ጊዜ በመጣው በ6 ወር ወይም 7 ወር ይሆናል ኢትዮጵያ ኮሚኒቲ እንውሰድህ ብለውኝ ኮሚኒቲ ውስጥ ወስደውኝ ስብሰባ ሲደረግ ለካ አሰብም ኬንያም የሚያውቁኝ ሰዎች ያውቃሉ እና እዛም ኬንያም የኢትዮጵያ ኮሚኒቲ ሊቀመንበር ሆኜ ብዙ ኬንያዎች ኢትዮጵያኖች ከእስር ቤትና ከአንዳንድ ነገሮች ከመንግስት ጋር እንትን እያልኩ ብዙ ስደተኛዎችን አስፈታ ነበር፣ እረዳ ነበር። ከቤ የቀብር ስነ ስርዓቱን ያላከናወነለት ከቤ ያረዳው ሰው ከቤ የኢሚግሬሽን ጉዳይ ያልተከታተለለት ከቤ ያረዳው ሰው ቫንኮቨር ውስጥ በጣም እውነት ለመናገር ከባድ ነው ማግኘትና የሚገርም ልብ ያለው ሰው ነው። ያንን አይተው ቀጥታ ሲያዩኝ ኢትዮጵያኖች እጃቸውን አውጥቶ እኚህን ሰውዬ ነው የምንመርጠው፣ እኚህ ሰውዬ እና እንዴት ኧረ ገና እኔ 6 ወሬ ነው 7 ወር ኢትዮጵያዊነትና ኮሚኒቲ 6 ወርና 1 ወርም አይልምና ገብተው ይስሩ፣ እኛ እንነግሮታለን፣ አብረን እናስተምሮታለን፣ ከተማውን እናሳየውታለን ሲሉኝ ገባሁኝ። ከዛ ቫንኮቨር ውስጥ ወደ 10 ምናምን ሰዎች ቀብረናል፣ ጓደኞቻችን ማለት ነው። እነሱን ቀብር የሚያዘጋጅ እሱ ነው። ሄዶ ቤትም ብሎ ኦርጋናይዝ የሚያደርግ እሱ ነው። ሰው ሲታመም ቀድሞ ደራሽ እሱ ነው። ይሄ ነው የምትለው ነገር የለም። ኤኒ ኢቨንት ኤኒ ችግር ከተፈጠረ በኮሚኒቲ ውስጥ በኢትዮጵያን ውስጥ ቀድሞ ደራሽ እሱ ነው። ሆስፒታል አሁን ባለቤቴ ትሰራለች። የሆነ አበሻ ሲታመም መጨረሻ የሚደወለው ነው ከበደ ነው። ከበደ is everywhere እና ይሄ ነው ልል አልችልም። ከበደ ኢን ጀነራል በቫንኮቨር ኦርጋናይዝ ሲሆን ሰርግ ሲኖር ሲታመም ሰው ቀድሞ ደራሽ ከበደ ነው። ይሄ ምንም ዳውት የለም። ያለ ምንም ዲስክሪሚኔሽን ያለ ምንም ባይስት as I have told you earlier he is a public servant. I have seen it. በጣም ጥሩ ሰው ነው። ልክ በአመቴ አንድ ኢትዮጵያዊ ወንድማችን ሴንት ፖል ተኝቶ ሳለ አረፈ። ስለዚህ ቀብር እንሂድ ሲባል ቀብር የለም እና ይቃጠላል አቃጥሉኝ ብሏል ሲል እኔ በህይወቴ ሙሉ ኢትዮጵያን ሲቃጠል አላየሁም። ደግሞ አገር ቤትም ሆነ የነበርኩበት ሰው በስነ ስርዓት ሲቀበር ነበር ያየሁትና አይቀጠም። እኔ አሁን ኢትዮጵያ ኮሚኒቲ ሊቀመንበር ከሆንኩ እባካቸው አንድ ላይ ወተን ሆ ብለን ከመቃጠል ወይ ገንዘብ አጓተን እንቅበረዋል። ከዛ መንግስት ጋር የሚያውቁ ነበሩ እኔ ጋር የተመረጡ መንግስት በነፃ መቅበር አለበት እናንተ መፈረም አለባችሁ ሲሉ እኛ እኔ ጋር የሚሰሩት ጋር ሁኜ በነፃ እንዲቀበር መንግስትን ጠይቀን በዛ ጊዜ ጀምሬ ይህንን አይነት ስራ ስሰራ ኮሚኒቲውም ኢትዮጵያም ኮሚኒቲም ኤሪትራም ኮሚኒቲም በቃ በዛ ከኔ ጋር በጣም አብረው እንዲሰሩ ጀመር። በዛ ነው የጀመርኩት በጎ ስራ። ኦኬ እንግዲህ ወደዚህ ወደ ኢትዮጵያ ኮሚኒቲ መለስ ስንል በኢትዮጵያ ኮሚኒቲ ለምን ያህል ጊዜ አገለገልክ? በምን አይነት የሥራ ዘርፍ ላይ አገልግሎት አድርገሃል የሚለውን እስቲ ግለጽልን። በኢትዮጵያ ኮሚኒቲ ከመጣሁ ጀምሬ ከተመረጥኩ እስከ 14 ዓመት በሊቀመንበርነት ሰራ ነበር። ከዛም ወረርኩኝ ያው መተካካትም ስላለ በየአመቱ ለወንድሞቼ ተቀበሉን። እነሱም ጋር ሆነን በንዑስ ኮሚቴ ሰራ ነበረ። እስካሁን ድረስ ከኢትዮጵያ ኮሚኒቲ ተለይቼ አላቅም።
እኔ ከኢትዮጵያ ኮሚኒቲ ከወጣን በኋላ የኢትዮጵያን ኬኔዲያን ሁማን ራይት ኢን ብሪቲሽ ኮሎምቢያ የሚሉት እንትን አለ ሶሳይቲ። ከዛ ሊቀመንበር ሁኜ እስካሁን እየሰራሁ ነው ያለሁት። እንዲሁም የአፍሪካን ዲሰንት ጠቅላላ የአፍሪካኖች ዲሰንት ሊቀመንበር ሁኜ ለ5 ዓመት ሰርቻለሁ ከኮሚኒቲው ጋር እንትን አድርጌ እና አሁንም ከኢትዮጵያ ኮሚኒቲ ጋር በበጋ ፌስቲቫልም ሆነ በሐዘንም ሆነ በደስታም ጊዜ በንዑስ ኮሚቴ ሆኜ እየሰራሁ ነው ያለሁት። ኦኬ፣ አሁን ከዛ ወጣ ብለን እዚህ ባለው በካናዳ አገር ላይ በፖለቲካው ረገድ አንዳንድ ፓርቲዎች ላይ ጆይን አድርገህ እንደምትሰራም አንዳንድ መረጃዎች አሉንና የትኛው ፖለቲካ ውስጥ ምን አይነት የስራ ዘርፍ አለ? በዚሁ በካናዳ ገቨርንመንት ላይ የትኛውስ ፓርቲ አባል ነህ? ልክ ነው። ይሄ ጥሩ ጥያቄ ነው። እኔ የኤንዲፒ ሊደር ነው፣ ኒው ዲሞክራሲ ፓርቲ ይባላል። የሱ ቦርድ አባል ነኝ። እንዲሁም እዚህ በበርናቢ የፒተር ጁሊያን የሚባለው የፓርላማ ሜምበር እና የሚስተር ራጅ ቾሃን የብሪቲሽ ኮሎምቢያ አፈ ጉባኤ ቦርድ አባል ነኝ። ከነሱ ጋር እስካሁን እየሰራሁ ነው ያለሁት። ኮንቬንሽን ሲኖር ስብሰባም ሲኖር ኦቶዋም ቪክቶሪያም ይሄዳለሁ። አሁንም ኖቨምበር በቅርብ ቀን በኖቨምበር 21 ጀምሮ እስከ 25 ድረስ ከ15 ጀምሮ እስከ 20 ድረስ ኮንቬንሽን ይሄዳለሁ። እዛም ስብሰባ ላይ ይካፈላለሁ። ከነሱ ጋር ንዑስ ኮሚቴ ውስጥ እመራለሁኝ። በቅስቀሳና በቦርድ አባልነት እሰራለሁ። ኦኬ፣ እንግዲያው አሁን በዚህ በካናዳ አገር ላይም እንዲሁ ከኢትዮጵያውያን ከመርዳት ከማገዝ በተጨማሪ በመንግስት ፓርቲ ላይም ገብተህ ብዙ ስራ እየሰራ እንደሆነም ገልጸህልናል። እንደው በብዛት እነዚህ ሽልማቶች ከጀርባችን የተደረደሩ ሽልማቶች አሉና ብዙ ተሸልመሃል። እንደማየው እኛ ቆጥረንም አንጨርሰው። ካስደሰቱ ሽልማቶች ውስጥ እንደው ከተሸለምኳቸው ሽልማቶች ያስደሰተኝ የወደድኩት የምትለው ሽልማት ምንድን ነው በአንተ? እንደው እርግጥ ነው ይሄ ሁሉ ሽልማት ከንጉሱም ከንግስቲቱም ከካናዳም ከሬድ ክሮስም ከዓለም ሮተሪ ሁሉ ተቀብያለሁ። ጥሩ ነው። ከውጭም ስቀበል ግን እኔ ያስደሰተኝ ከእውነት ልንገርህ የቅድስት ማርያም እና የመድኃኔዓለም እንዲሁም የኤሪትሪያ ቤተክርስቲያኖች በአንድ ያለፈው ዓመት ካባ አልብሰው መርቀው ስላተ የማርያምን ካባ ስለመልበሴ በጣም ነው ያደሰ። ከሷ በላይ ስለሌለ ከዚህ ሁሉ የማርያም ካባ ይበልጥብኛል ብዬ ነው ነገር ከእውነት ልንገር። ከቤ በመቀጠል ጥያቄ የሚሆነው በዚህ በኢትዮጵያ ውስጥ የተለያዩ ቦታዎች ላይ ክፍለ ሀገር አሮኖ አዲስ አበባም ወደ ኢትዮጵያ ይላካቸው ብዙ ለበጎ አድራጎት የሚውሉ እርዳታዎችን እንደላክ ከዚህ ከካናዳ ወደዛ እንደላክ አንዳንድ መረጃዎች ሰምተናልና አቶ ከበደ ኃይለማርያም መሬት ላይ ተኝቶ ለሚታከመው ወገኔ ዊልቸርና ክራንች አጥቶ ለሚሰቃየው ህዝቤ ምን ላድርግ ብሎ በማሰብ በቫንኮቨር ካሉ ጓደኞቹና ቤተሰቦቹ ጋር በመመካከር ብዙ ኢትዮጵያኖችን በማስተባበር ከሮተሪ ክለብ ባገኘው እርዳታ በመታገዝ ይህንን ብዛት ያለው የሕክምና ቁሳቁስ ወደ ኢትዮጵያ ልኳል። እዚህ ሀገር ስንኖር ያው የከበደን ስም በቀላሉ ነው መስማት የሚቻለው። ብዙ በጎ አድራጎት ስራዎች ላይ ይሳተፋል እና በጣም ደግ ኢትዮጵያዊ ነው። ኢትዮጵያዎችን፣ ኤርትራዎችን እንደውም የተለያየ ሀገር ዜጎችን በመርዳት ይታወቃል እና ስለ ከበደ ማውራት ቀላል አይደለም፣ ስራው ብዙ ስለሆነ ማለት ነው። በዚህ ዙሪያ እስቲ ለምን ጉዳይ ላክ፣ የት ቦታዎች ልካሃል እና እስቲ ይሄንንም እንድታረግ ያነሳሳ ምንድን ነው? እስቲ ይሄን ለተመልካቾቻችን።
አዎ እርግጥ ነው። እኔ የተነሳሳሁበት ምክንያት ድርቅ ተብሎ ነበረ 2002 ላይ እና በዛ ላይ የኢትዮጵያ ኮሚኒቲ ሊቀመንበር ነበርኩና ከጓደኞቼ እና ከቦርድ ሜምበሮቼ ጋር ተነጋግሬ እንዲሁም ከቀይ መስቀል ጋር አብረን ሰርተን በአንድ ቀን ውስጥ 42,000 የካናዳ ዶላር በዛ ዕለት ብዙ ብር ነው እና እርዳታ የሚደረገው 2002 ላይ ስለነበረ ያንን አዋተን በአንድ ቀን ውስጥ ለቀይ መስቀል ሰጥተን ባለው የ42,000 እና ቀይ መስቀል ደግሞ ጨምሮ ወደ ድርቅ የደረሰባቸው ከተማ ስንዴ ተረድቷል በዛ ወቅት። አሁን ግን በ2019 በአውሮፓ አቆጣጠር ወደ ሀገሬ ልሄድ አስቤ ሳለሁ በ26 ዓመቴ ነበር ሄድኩት እና ቤተሰቦችን ያው እናት አባቴ የሉም አልፈዋል እና እህቶችን ለመጠየቅ ወደ ሀገር ቤት ሲሄድ ኮምቦልቻ የሚባል ከተማ ሲሄድ ሆስፒታል ሰርቶ ባዶ ነው ሆስፒታሉ እና በዛም አጋጣሚ እህቴ ታማ ሳለ ሆስፒታል ለወስድ ስል ምንም ሆስፒታል ስለሌለ ሆስፒታሉ እንዴት የለም ስል ወስዶ አሳዩኝ። ባዶ ነው ወሰርኩኝና አንዳንድ አሁን ለምሳሌ በቅርብ አመታቶች እንኳን ከተወሰኑ አመታቶች በፊት እኔም ቮለንተር አደርጋለሁ እሱ በሚሰራቸው በጎ አድራጎት ስራዎች ላይ እና ወደ ኢትዮጵያ የተለያዩ የሕክምና እቃዎችን በማስተባበር ሄዶ በመለመን በመጠየቅ ጊዜ ሰጥቶ ይህንን ስራ አሰባስቦ ወደ ኢትዮጵያ ልኳል። በጣም በገንዘብ ቢተመን በጣም ብዙ ነው ማለት ይቻላል። አየሁ እንደወሰዱኝ አየሁኝና ዝም ነው ያልኩት። ዝም ብዬ መጣሁ። እረዳለሁም አላልኩም። ዝም ብዬ መጣሁ። እዚህ መጥቼ ለሮተሪ ክለብ አንድ ጓደኛ የነበር ሚስተር ጆን የተባለውን ሚስተር ጆን አልኩት እንደው እንደዚህ ቦታ ሄጄ በ26 ዓመቴ ነው አሁን የሄድኩት እና እንዴት ነው ስለው እንዴ መጫኛ ከከፈልክ ሙሉ ኮንቴነር 40 ፊት ኤክስሬ ማሽን አነስቲስ ማሽን ዊልቸር አልጋ ሜዲካል የኤክስሬ ማሽኖች ጠቅላላ የልጆች መወለጃ ሁላ እሰጥሃለሁ። 40 ፊት ማለት በዛ ጊዜ ትልቅ ኮንቴነር ነው። እሱም ሞልቼ ወስጄ ከህዝቡ ጋርና ከቤተሰቤ ጋር አዋተውልኝ አደረስኩኝ። ልክ ባደረስኩኝ በአመቱ ያው በነበረው ከወያኔ ጋር ጦርነት ተዘረፋሉኝ። በጣም አዘንኩ። በሰጠዋቸው አመት ሳይሞላ ተወሰደ አሱልኝ። ተናደርኩኝ። እንደገና ህዝቡን ኢትዮጵያ ኮሚኒቲንና የሲያትልን ህዝብ ሂጄ ለምኜ የማስጫኛ እንደዚህ ብዬ ለሮተሪ ክለብ መልሼ ተናገርኩ። ሮተሪ ክለብ በጣም አዘኑ። ፒክቸሩን ላኩ። መጀመሪያ እቃውን ሲራገፍ ሁሉ ፒክቸር ነበረን፣ ቪዲዮ ነበረን። አሁን ሲዘረፍና ባዶውን ሲያዩ ሰጡኝ። እንደገና ራሴ ሄጄ አስረክቤ መጣሁ። ከዛ አዲስ አበባ ሳለሁ እኛም ብሎ ጠየቁኝ። ኧረ እኛም ባዶ ነን አሉን። ደብረ ብርሃንም ባህር ዳርም ጎንደርም ግሸራቢም ጠየቁኝ። እኔ ማስጫኛ በጣም ውድ ነው እዛ ሀገር እና ገንዘብ ካገኘው በማስጫኛ እንትንላለሁ ስል ኢክናክስ የሚባል አለ የኢትዮጵያን ኬኔዲያን እርዳታ ሰጭ እነሱ ጋር ሁኜ እንዲህ ያለና ባካችሁ ስል ያው ለግሸራቢና ለባህር ዳር ላክን። እንደ ሁለት ላኩኝ። ባህር ዳር ደግሞ ለጎንደር ዩኒቨርሲቲ ሆስፒታል ጠየቁኝ። ለነሱ ደግሞ የተቻለንን እንደ ኤክስሬ ማሽን ላክን። ከዛ አንድ ወንድማችን አለ ለደብረ ታቦር ማስጫኛውንም ምኑንም ስለሚከፍል ከሱ ጋር ሆነን ደግሞ አቶ ማርቆስ ተገኝ ይባላል ሆስፒታል እሱ ነው በብዛት ገንዘብ የሚረዳኝ እኔን። ቀጥታ ወደ ደብረ
ታቦት አደረስን። ተጨማሪ አሁን በቅርብ አጣዬ ከነዚህ ከሮተሪ ከእንትን ከኢግናክስ ጋር ሁነን 30 ቤቶች ሰራን። ከህዝብ ከካናዳ እና ከአሜሪካን ህዝብ ለምነን እዛ ጣየም ሰራን። ደብረ ብርሃን ምግብም ወሰር፣ ልብስም ወሰር፣ መድኃኒትም ወሰን 3-4 ጊዜ እስካሁን ብዙ እርዳታዎች እየሰራን ያለ ነው። አሁንም በቅርብ ደግሞ ኢግናክስ የተባለው የካናዳ እርዳታ ሰጭ ለድርቅ ለተጎዱ ምግብና ዘይትና ዱቄቶች፣ ብርድ ልብስ ሁሉ የላክን ነው ወደ ቦረናም ወደ ሸዋሮቢትም እና ያ ነው ያነሳሳኝ እኔና I know Kebede for the last almost 30 years. He is the most hard-working individual in our community, very compassionate. He stands up for human rights for people. He's very actively involved in our community activities, not only in British Columbia, but also he try to help as much as he can back home in Ethiopia as well. So he's one of the most active member of our community here in our city. አሁን እኔ ዕውቀት ኑሮይ ወይ ትምህርት ኑሮይ ሳይሆን የሀገር ፍቅርና የህዝቤ ሕክምና እዛ ሀገር ትግሬውም አማራውም ኦሮሞውም ሁሉም የኢትዮጵያ ዜጋ ነው የሚታከመው። ለዛ ብዬ ነው የምወስደው እንጂ የማንም ፖለቲካ አባል የማንም የሃይማኖት ልዩነት የሌለኝ ሰው ነኝና በዛ የተነሳ ነው የሀገር ፍቅር ስላለኝና የህዝብ ፍቅር ስላለኝ ነው ይሄን ዕቃና እርዳታ አሁንም እርዳታ ለመስጠት የአቅሜ የማስጫኛ ነው እንጂ የዓለም ሮተሪ ክለብ እርዳታውን ለመስጠት ሬዲ ሆነዋል። የማስጫኛው ካገኘው ወዲያውኑ ዕቃ ለሚተቸገረበት ቦታ አሁን 4 ከተማዎች ጠይቀውኛል። ዕቃውን ጠይቄ ተፈቅዶልኛል። ግን የማስጫኛ ገንዘብ እየጠበቅኩ ነው፣ ሰው እየጠየኩና እና አቶ ማርቆስን በጣም እና የኢግናክስን ቡድን የጠቅላላ የካናዳ ቦርድ የኢግና ቦርድን አመሰግናለሁ። እንዲሁም የቫንኮቨርን ህዝብ የመጀመሪያውን 2 ኮንቴነር ከሲያትል ህዝብ ጋር ሆኖ ያስጫኑኝ እነሱንም አመሰግናለሁ እና ወደፊትም እነሱንም አስቸግራለሁ። ይሄ ነው አቶ ያሬድ እኔ እስካሁን ምሰራ ያለው። እሺ አሁን ከዚህ ወጣን በልና ወደ ቤተሰቦች እንግባ። ከቤ ባለትዳር እንደሆንክ ሰምተናል። ባለትዳር መሆንህንና ስንት ልጆች አሉ፣ በአሁን ሰዓት ያለበት ሁኔታ ምን እንደሆነ እስቲ ትንሽ ስለ ቤተሰብ ሁኔታ ብታጫውተን። አዎ እኔ ባለትዳር ነኝ፣ ልጆች አሉኝ። ባለቤቴ ዓለም ፀሐይ ለገሰ ትባላለች። እኔ እና እሷ ወደ 43 ዓመት የትዳር ጓደኛሞች ነን። ከዛ በፊትም ከጓደኛዬ የወለድኳቸው ልጆች አሉ እሷን ከማግባቴ በፊት እነሱም አሉ። አንዱ ኢትዮጵያ ውስጥ ነው ያለው፣ 3 ልጅ ወልዷል። ያው የቤተሰብ ኃላፊ ነው ያለው። እዚህ ቫንኮቨር ውስጥ 4 አሉ። አንዷ ደግሞ 5ኛዋ አሜሪካን ነው ያለችው ሜሪላንድ፣ 6ኛዋ ደግሞ ካልጋሪ ያለች። እነሱም የልጆች እናት ናት እና የ11 የግራንድ ቻይልድ የልጅ ልጅ አይቻለሁ እና ልጆቼ በሙሉ ስራ የያዙና ትዳር የያዙ ናቸው። እኔና ባለቤቴ ነው እዚህ የምንቀመው። በዚህ ነው ትንሽ ጊዜ ስላገኘው ልጅም ማሳድገውም ስለ ሁሉም አድርገው ግራንድ ቻይልዶች ስለሆኑ እና ሁሉም ደግሞ ታውቃለህ በካናዳ ህፃኖች በዴከር እና በትምህርት ቤት ነው የሚውሉት እና ጊዜ የማገኘው በዛ ነው እና ህዝብን ለመርዳት እና ባለቤቴም በጣም ነው ማመሰግናት። እሷ አይዞ በርታ ስራ ባትለይ ኖሮ ምንም እንትን እሷ የኔ ቀኝ እጄ እናቴም እህቴም ባለቤቴም ናት። አዎ እንግዲህ ጨምረ መልሰዋል። ከአንድ ስኬታማ ወንድ በስተጀርባ ጠንካራ ሴት አለች ይባላልና